An engine is a machine designed to convert one form of energy into mechanical energy. የተከበራችሁ የዩቲዩብ ተከታዮች በሙሉ ለዛሬ ያዘጋጀሁት ቪዲዮ ለመከታተል እንኳን በሰላም መጣችሁ እያልኩ ወደ ዛሬ ለተዘጋጀው ትምህርት እንገባለሁ። ዛሬ የምናያቸው የመኪና አካላቶች እና መኪና እንዴት እንደሚሰራ መኪና ውስጥ የሚገኙ የተለያዩ ክፍሎች የምናያቸው ይሆናል ማለት ነው። akkasuma gara Oromiyaatti deebisee yoo ilaalle duraan dursa duuka buutonni yuutuubii kootii baga nagaadhaan dhuftan weelkaam jecha har'a nuti kan wajjiniin ilaallu bu'uureffama konkolaataa fi akkaataa isaan ittiin hojjetan kan nuti ilaallu ta'a jechuudha. Kanaaf na duukaa bu'uudhaan barumsa kana akka argattan nan barbaada. Walumaa galatti የመካኒካል ኢንጂነሪንግ ተማሪዎች የሆናችሁ እንዲሁም የድራይቪንግ ላይሰንስ ለማውጣት ፈተና ለመፈተን የምትዘጋጁ ተማሪዎች በሙሉ ይሄ ትምህርት ይጠቅማችኋል። እንደገና በአውቶሞቲቭ ትምህርት ላይ ያላችሁ እንደገና ደግሞ የመንጃ ፍቃድ አውጥታችሁ መኪና እየነዳችሁ ያላችሁ ሰዎች በሙሉ ይሄን ቪዲዮ በመከታተል ራሳችሁን አፕዴት በማድረግ በጣም ጠቀሜታ ያለው ቪዲዮ ነው። ስለዚህ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኛ ጋር እንድትቆሙ እንጠይቃለን። akkasuma በሁለት ቋንቋ ነው ይሄን ትምህርት የምሰጠው በኦሮምኛና በአማርኛ ሁሉም ሰው እንዲሰማና ከአደጋ ሰው ሁሉም ራሱን እንዲቆጥብ በሁለቱም ቋንቋዎች አስረዳችኋለሁ። ጀልቀበረት መጀመሪያ ላይ የምናየው ነገር መኪና ምንድነው? ኮንኮላታ ጀቹን ማል ጀቹዳ? መኪና ምንድነው? ከምንድነው የተሰራው? እንዴት ነው የሚሄደው? እንዴት ነው የሚሰራው? የሚለውን መጀመሪያ ላይ እናያለን ማለት ነው። ኮንኮላታኒ ሜሻ ለፈ irra socho'u ta'ee kan namootaa fi fe'umsa adda addaa bakka tokko gara biraatti kan ittiin geggeessudha jechuudha. ይሄ ማለት መኪና ማሽን ነው። ማሽን ሆኖ ምድር ላይ የሚንቀሳቀስ ማሽን ሆኖ ሰዎችንና የተለያዩ እቃዎች ከቦታ ወደ ቦታ ለመውሰድ ወይ ደግሞ ለማንቀሳቀስ የምንጠቀመው ማሽን ይባላል። ስለዚህ ዳይናሚክ ማሽን እንላለን። ከናፍ መኪና jechuun meeshaadha jechuudha. meeshaa ta'ee ማሽን ነው። ማሽን መሆኑን ተረድተን በሰው የተሰራ በሰው እጅ እና በሰው አእምሮ በሳይንስ እና በቴክኒካል ነገር የተሰራ ስለሆነ ማሽን መሆኑን ተረድተን ዛሬ ራሳችን ስንነዳ ስንዘጋጅ ሁሉም ነገር ቼክ ማድረግ አለብን ማለት ነው። akkasuma bu'uureffama konkolaataa ወይ ደግሞ የመኪና አፈጣጠር መኪና ከምንድን ነው የተሰራው? ዋና ዋና የሆኑ ክፍሎች የመኪና ክፍሎች ምንድን ናቸው? እንዴት ነው እነሱን መጠበቅ ያለብን? እንዴት መያዝ ያለብን የሚለውን እናያለን ማለት ነው። ስለዚህ ኮንኮላታኒ tokko wantoota hedduu irraa kan hundeeffame yoo ta'u iyyuu wantoota guddoo shanan armaan gadii irraa bu'uureffame jechuudha. መኪና ውስጥ የሚገኙ ክፍሎች ብዙ ቢሆኑም ዋና ዋና የተባሉት ከአምስት ነገሮች መኪና ከአምስት ነገሮች ነው የተሰራው ማለት ነው። ስለዚህ እነዚህ አምስቱ ዋና የተባሉ ሌሎች እነሱ ላይ የሚታሰርባቸውና በውስጣቸው የሚታሰሩ ናቸው። ስለዚህ ዋና የተባሉት አምስት ናቸው። አንደኛ ሞተር ነው። ሞተር የምንለው ወይ ደግሞ ኢንጂን ብለን ነው የምንጠራው። ስለዚህ ይሄ ሞተር ወይ ደግሞ ኢንጂን የመኪና በጣም ዋና የሆነና የመኪና ውስጥ በጣም ወሳኝ የሆነ ፓርት ነው ማለት ነው። ኃይል የሚያመነጭ ክፍል ነው። ሁለተኛ ኩታሌ ሁምነ ደበርሰን ወይ ደግሞ ፓወር ትራንስሚሽን ኃይል አስተላላፊ ክፍሎች የሚባሉ በሁለተኛ ደረጃ የሚቀመጡ ናቸው ማለት ነው። ስለዚህ በሞተር ውስጥ የተመነጨ ኃይል ተቀብሎ
ወደ ተለያዩ እና መጨረሻ ላይ ወደ ጎማ የሚያስተላልፉት ኃይል አስተላላፊ ክፍሎች እንላቸዋለን ማለት ነው። ሶስተኛ ሻንስ ወይ ደግሞ ቻሲስ እንላለን። እነዚህ ቻሲስ መኪና የሚሸክሙ ከፍሬን እና ከጎማ ጋር ተያይዞ መኪናን ለመሸከም ያሉ ፓርቶች ናቸው ማለት ነው። ሻንስ ወይ ደግሞ ቻሲስ እንላለን። አራተኛ ኩታሌ ኤሌክትሪካ ዮኪስ immoo ኤሌክትሪካል ሲስተም ብለን እንጠራለን። ስለዚህ ፍሬቻ ለማብራት መኪና ውስጥ ገቢና ውስጥ ያሉ የተለያዩ ማብራቶች ለማብራት የምንጠቀማቸው የአደጋ ማብራት የተለያዩ ማብራቶች ስናበራ በዚህ በኤሌክትሪካል ሲስተም እየሰራን ነው ማለት ነው። ስለዚህ እነዚህም ራሱን የቻሉ ሲስተሞች የኤሌክትሪካል ሲስተሞች እንጂሩ jechuudha. Kanaaf ኤሌክትሪካል ሲስተሚin kunillee keessa jira. Akkasuma dhumarratti kutaalee qaama konkolaataa yookiis immoo boodii kan jedhaman jiru. ቦዲ ማለት መኪናውን በውጭ ፓርት ሸፍኖ የሚይዘውንና መኪና የሚያስመስለውን ውጭኛ ወይ ደግሞ ቦዲ ብለን የምንጠራው ፓርት ነው። ስለዚህ isaan kun shananuu makiinaa keessatti warra waannaa jedhamanii beekamanii fi wantoota xixiqqoo ofirratti qabatanii kan jiran jechuudha. Kanaaf እነዚህን አምስት ነገሮች በእያንዳንዱ እናያለን ማለት ነው። ስለዚህ በደንብ ተከታተሉኝ። ሞተር ምን እንደሆነ ሞተር ውስጥ ምን ይገኛል እንዴት ይሰራል የሚለውን በተለያዩ ቪዲዮዎችን እንከታተላለን። ይሄ ብቻ አይደለም ማለት ነው። መጀመሪያ ላይ የምናየው ሞተር ነው። ሞተር jechuun maal jechuudha? እንዴት ይሰራል በምን ይሰራል የሚለውን እናያለን ማለት ነው። ሞተር ወይ ኢንጂን የምንለው motorri bakka qilleensii fi boba'aan keessatti ukkaanfamee gubatee anniisaa ho'aa gara anniisaa makaanikaalaatti jijjiirama jechuudha. ይሄ kuni qilleensii fi boba'aan motora hin seenaa. Motora erga seenee booddee gubatee humna ho'aa kenna. Humni ho'aan sun immoo gara humna makaanikaalaatti yookiis immoo humna sochiitti jijjiiramee konkolaataan akka deemu godha jechuudha. Kanaaf motora jechuun maanni bakka qilleensii fi boba'aan iddoo itti gubatanii humna ho'aa uuman. Humna ho'aa sana immoo gara humna sochiitti jijjiiranidha jechuudha. Kanaaf motor ማለት ምንድነው? አየርና ነዳጅ ታምቆ እንደገና ተቀጣጥሎ የሙቀት ኃይል ወደ መካኒካል ወይ ደግሞ ወደ እንቅስቃሴ ኃይል የሚቀየርበት ቦታ ነው። ስለዚህ አየር አለ፣ አየሩም ይገባል። እንደገና ደግሞ ነዳጅም አለ። ቤንዚን ከሆነ ሁለቱም ተቀላቅሎ ይገባሉ። ከገቡ በኋላ ይታመቃሉ። ከታመቁ በኋላ ወይ ደግሞ በደንብ ኮምፕሬስ ከተደረጉ በኋላ የእሳት መረጫ ወይ ደግሞ ይረጭበታል። እሳት በጣም ኃይል እንዲፈጥሩ ኃይል ከተፈጠረ በኋላ ወደ ሙቀት ኃይል ከተፈጠረ በኋላ ይሄ ሙቀት ኃይል ወደ እንቅስቃሴ ይቀየራል። ይሄ እንቅስቃሴ ኃይል ወይ ደግሞ መካኒካል እንላለን። ይሄ ወደ ጎማ ይደርሳል ማለት ነው። ይሄ ሲሆን መኪና እንዲሄድ ያደርጋል። ኦኬ qaamoleen motoraa bakka gurguddoo sadiitti qoodamu. ሞተር ውስጥ ሶስት ቦታ አከፋፍለን እናያለን። ዋና ሶስት ክፍሎች አሉ ሞተር ራሱ ማለት ነው። ኦኬ ዋና የተባሉት ሶስት ክፍሎች አለ። አንደኛ ቴስታታ ኩፋረት ቴስታታ ዮኪን ሲሊንደር ሂድ እንላለን። ሁለተኛ ሲሊንደር ብሎክ ብለን እንጠራለን። ሶስተኛ ሶቶኮፓ ወይ ደግሞ ክራንክ ኬስ ብለን እንጠራለን ማለት ነው። ክራንክ ኬስ ወይ ደግሞ ሶቶኮፓ ብለን እንጠራለን። እነዚህ ሶስት ነገሮች ኢንጂን ላይ ዋና ክፍሎች የተባሉ ሌሎችን በውስጣቸው እና ራሳቸው ላይ የሚይዙ ነገሮች ናቸው ማለት ነው። ስለዚህ አንደኛ በአንዳንድ ሶስቱንም በአንዳንድ እናያለን። ቴስታታ የት ነው የሚቀመጠው? ለምንድን ነው የሚያገለግለን? ሲሊንደር ብሎክም እንደዛ ሶቶኮፓም እንደዛ ለምንድን ነው የምንጠቀመው ብለን እያንዳንዱን ነገሮች እናያለን ማለት ነው። jalqaba irratti egaa teestaata kan jennuun afaan xaaliyaaniitiin በጣሊያንኛ ቴስታታ እንላለን። በእንግሊዘኛ ሲሊንደር ሂድ እንላለን ማለት ነው። ሲሊንደር ሂድ የምንለው ይሄኛው
ፓርት ነው። ሲሊንደር ብሎክ ወይ ደግሞ ሲሊንደር ብሎክ irratti ከላይ ይታሰራል። ሲሊንደር ብሎክ ላይ ከላይኛው ይታሰርበታል። ይሄ ጥቅሙ ምንድነው? ነዳጅና አየር እንዲቃጠሉ ከላይ ሸፍኖ ይይዛል ማለት ነው። ከላይ ሸፍኖ ይይዛል። ከስሩ በሲሊንደር ብሎክ እና በሲሊንደር ሂድ መሃል ይሄ አየርና ነዳጅ ከተቀላቀሉ በኋላ ምን ይሆናል? ኃይል ይፈጥራሉ፣ የሙቀት ኃይል። ይሄ ሙቀት ኃይል ደግሞ ወደ ኪፕ ኃይል ይቀየራል። ከዛ በኋላ መኪና እንዲሄድ ይደረጋል ማለት ነው። ስለዚህ ሲሊንደር ብሎክ ላይ የሞተር የላይኛው ክፍል ሲሆን የላይኛው ክፍል ሆኖ የአየር እና የነዳጅ መቀጣጠል እንዲኖር ያደርጋል ማለት ነው። ስለዚህ ይሄ እንደሚታዩት ብዙ ነገሮች ላይ ይታሰራሉ። አሁን እዚህ ከላይ ሆሪዞንታል የተቀመጠው ነገር ካምሻፍት ከላዩ አለ። ከላይ ካምሻፍት ይታሰርበታል። ለብዙ ነገሮችን ማስቀመጫ ይሆናል። በተጨማሪ ደግሞ አየርና ነዳጅ እንዲቃጠል ከላይ ሸፍኖ ይይዛል ማለት ነው። ናፍ ሲሊንደር ብሎኪን ኩን ሲሊንደር ሂዲን ኩን ሲሊንደር ብሎኪ ጉባራ ታአ ሲሊንደር ብሎኪ ጉባራ kan taa'u ta'ee qilleensii fi boba'aan akka gubataniif gubbaarraa asii gadi haguugee kan jiruu fi qaamolee biroollee ofirratti qabachuudhaan kanneen akka siliindarii kan akka valvii bantuu fi cuftuu akkasuma egaa kan boba'aa racca'an akkasuma manifoolii akka ማስቀመጫት ላይ እንገርጋራቸውላ። ሁለተኛው ሲሊንደር ብሎክ ነው። ሲሊንደር ብሎክ ዋናው ክፍል ነው። ይሄ ኢንጂን ውስጥ በቃ qilleensi fi boba'aan keessatti gubatee gara sochiitti jijjiiramudha. ይሄ ክፍል አየርና ነዳጅ ተቀጣጥሎ ወደ እንቅስቃሴ ኃይል የሚቀየርበት ቦታ ነው። ኦኬ እዚህ ላይ እንደሚታያቸው ምንድነው የሆነ ከላይ ቀዳዳ ነገሮች አሉ። ቀዳዳ ሲሊንደር የሚገባበት ቦታ ነው። ሲሊንደር ጣሳ የሚመስል ነገር እዚህ ውስጥ ይገባል። ከዛ በኋላ ይሄ ከላይኛው ፓርት ነው ሲሊንደር የሚቀመጠው፣ በላይ ይጫንበታል። በዚህ መሃል አየርና ነዳጅ ይቃጠላል፣ የሙቀት ኃይል ይፈጥራል። የሙቀት ኃይሉ ወደ መካኒካል ይቀየራል ማለት ነው። ሶስተኛው ሶቱ ኩፓ ነው። ሶቱ ኩፓ የምንለው ክራንክ ኬስ ብለን መጥራት እንችላለን። ሶቱ ኩፓ በጣሊያንኛ ነው፣ ክራንክ ኬስ በእንግሊዝኛ ቋንቋ ነው። ስለዚህ ይሄ ክፍል ምንድነው? ዘይት ማስቀመጫ ቦታ ነው። ዘይት አጠራቅሞ ይይዝልናል። ይህን የሚገኘው ከሲሊንደር ብሎክ ይገኛል ማለት ነው። ዘይቱ ስራውን ከሰራ በኋላ ወደዛ እየተንጠባጠበ ስቶር ይደረግበታል። ስለዚህ ሲሊንደር ብሎክ ከስር ይቀመጣል። ሶቱ ኩፓ ብለን እንጠራለን jechuudha. Qaamni kun silindarii bilookii jalatti kan argamu ta'ee bakka zayitiin motoraaf barbaachisu itti kuufamudha jechuudha. Zayitii kuusuudhaaf nu gargaara. Inni kan biraanii qaamolee ሲሊንደር ሂድ irratti argaman ይሄ ምንድነው? ሲሊንደር ሂድ ላይ የሚገኙ ክፍሎች አሉ። ሲሊንደር ሂድ ላይ የታሰሩ አንደኛ ቫልቮች ናቸው። ቫልቮች ሲሊንደር ሂድ ላይ ነው የሚታሰሩት። ቫልቮች ሁለት ቦታ ነው የሚከፋፈሉት። ሁለት ቦታ ይከፋፈላሉ። አንደኛ ኢንቴክ ቫልቭ ወይ ደግሞ የማስገባ አየርና ነዳጅ ማስገባ ቫልቭ እንላለን። ሁለተኛ ኤግዞስት ቫልቭ ወይ ደግሞ ማስወጫ አየር የተቃጠለ አየርና ነዳጅ የማስወጫ ክፍል ቫልቭ ብለን እንጠራለን ማለት ነው። ስለዚህ ሁለት ቫልቮች አሉ፣ ኢንቴክ ቫልቭ እና ኤግዞስት ቫልቭ ብለን እንጠራለን። ስለዚህ እነዚህ ሁለቱም ሲሊንደር ሂድ ላይ ነው የሚታሰሩት። በዚህ መሰረት አንደርስታንድ እንድናደርግ። ስለዚህ ይሄ ምስሉ የቫልቮች ምስል ነው። ስለዚህ በሲሊንደር ሂድ ላይ እንደዚህ ይቀመጣል። ሲሊንደር ሂድ ላይ ከተቀመጠ በኋላ ዘግቶ የሚቀመጠው በስፕሪንግ ነው። ከዛ በኋላ በካምሸፍት አማካኝነት ካምሸፍቱ እየዞረ ከላይ ሮድ የምትመስለውን ነካ ሲያደርጋት ይከፈታል። ካምሸፍቱ ዞሮ ኪፕ ዙር እየዞረ ይከፍታል ማለት ነው። ስለዚህ
እነዚህ ቫልቮች አዲስ አየርና ነዳጅ ለማስገባት እንደውም ከተቃጠሉ በኋላ በኤግዞስት ቫልቭ እንዲወጡ በማድረግ ስራውን ያሰራል ማለት ነው። ሁለተኛ ላይ የምናየው ምንድነው? ካንዴላ ነው። ካንዴላ ዮኪን ስፓርክ ፕላግ ጀናኒ ካንዴላ ዮኪስ ስፓርክ ፕላግ kan jennuun kun motora ቤንዚላ keessatti ይሄ የቤንዚል ሞተር ውስጥ ብቻ ነው የሚገኘው ካንዴላ የሚባለው። ጥቅሙ ምንድነው? የሆነ እሳት ነገር ለመርጨት አየርና ነዳጅ ተቀላቅሎ ኢንጂን ውስጥ ከገቡ በኋላ ኃይል እንዲፈጥሩ በጣም ኤክስፕሎዚቭ ሆኖ ኃይል እንዲፈጥሩ ለማድረግ ምን እናደርጋለን? የሆነ ትንሽ እሳት ነገር እንዲረጭበት እናደርጋለን። ስለዚህ እሳት ነገር ለመርጨት በዚህ ካንዴላ እንጠቀማለን። እቺ ካንዴላ ምን ውስጥ ነው የምትኖረው? ሁል ጊዜ የቤንዚል ኢንጂን ብቻ ላይ የምትኖረው ማለት ነው። የምትታሰረው ሲሊንደር ሂድ ላይ ነው ማለት ነው። ስለዚህ በዚህ መልክ አንደርስታንድ እናደርጋለን። ሁለተኛ ካንዴሌቲ ነው የሚባለው። ካንዴሌቲም እንደ ካንዴላ ነገር ናት ወይ ደግሞ ግሎ ፕላግ እንላለን። ይሄኛው ደግሞ የናፍጣ ሞተር ላይ ነው የሚታሰረው። ይሄ ምንድነው? የአየር መግቢያ ላይ ይሆናል። አየር እንዲሞቅ ሞተሩ እንዲነሳልን አየር ለማሞቅ ብቻ የምንጠቀመው ካንዴሌቲ እንላለን ወይ ደግሞ ግሎ ፕላግ ብለን እንጠራለን። ስለዚህ የናፍጣ ሞተር ላይ ብቻ ነው ይሄ ደግሞ የሚገኘው። ሌላው ኖዝሎታ ኖዝል ወይ ደግሞ ኢንጀክተር ኖዝል እንላለን። ኢንጀክተር ኖዝል ምስል ላይ ሲሉ ላይ እንዲታዩት የናፍጣ ሞተር ብቻ ላይ ነው የሚገኘው። ይሄ መቼ ነው የምንጠቀመው? እንደሚታወቀው የናፍጣ ሞተር ውስጥ መጀመሪያ አየር ለብቻው ይገባል። አየር ለየብቻው ገብቶ ከሞቀ በኋላ ይሄ እሳት ሳይሆን ከላይ የሚረጭበት ምንድነው? ነዳጅ ራሱ ነው ማለት ነው። ይሄ ነዳጅ ራሱ የኃይል ለመፍጠር ወይ ደግሞ ሙቀት ለመፍጠር በጣም የራሱ ችሎታ ስላለው የናፍጣ ኃይል ላይ ነዳጁ ራሱ እንረጫለን ማለት ነው። ስለዚህ የናፍጣ ነዳጅ የሚጠቀመው ኢንጂን ላይ ካርቡሬተር እና ሌሎች የእሳት መጫሪያ ክፍሎች አያስፈልግም ማለት ነው። ስለዚህ ይህችን ነዳጅ መረጫው ፓርት ኖዝል ብለን እንጠራለን። ኢንጀክተር ኖዝል እንጠቀምበታለን ማለት ነው። ከናፍ ኢንጀክተር ኖዝሊን kun motora naafxaan hojjetu qofaa irrattidha kan inni argamu. Akkasuma motora naafxaan hojjetu keessatti qilleensi dura kophaasaa gala. Qilleensi erga galee booddee ho'ifamee gubbaarraan maaltu itti dabalama? Nadaajiin naafxaa kun gubbaarraan itti biifamaa jechuudha. Abidda naquu hin barbaachisu. Nadaajuma mataa isaatu gubbaadhaan itti biifama jechuudha. ነዳጅን sun erga itti biifamee booddee በጣም ኃይለኛ የሆነ ፓወር ይሰጣል ማለት ነው። ፓወር ይሰጣል። ሌላው ጋስኬት ነው። ጋስኬቲን kun ሲሊንደር ብሎokii fi teestaataa gidduutti argamu ta'ee qilleensi dhangala'aan bishaan akka alatti hin baaneef walitti qabuuf tajaajila jechuudha. ይሄ ጋስኬት ምንድነው የሚቀመጠው? ሲሊንደር ሂድ እና የሲሊንደር ብሎክ መሃል ነው የሚገባው። ይሄ ፈሳሽ ነገሮች ውሃ ምናምን ወደ ውጭ እንዳይወጣ ይገድብልናል ማለት ነው። ይገድብልናል። ሁለተኛም ለማስቀመጫም ሲሊንደር ሂድ እና ሲሊንደር ብሎክ በደንብ እንዲጠባበቁ እና በደንብ እንዲያያዙ ተደርጎ በመሃላቸው ይገባል ማለት ነው። ይሄም ሲል ላይ እንደሚታያቸው ጋስኬት ብለን የምንጠራው ይሄ ነው። ጋስኬት ሲሊንደር ሂድ እና ሲሊንደር ብሎክ መሃል ይገባል። ሌላ ካምሸፍት ነው። ቅድም ሲሊንደር ሂድ ላይ አይታችሁ ከሆነ እቺ ካምሸፍት ብለን ነው የምንጠራው። ካምሸፍቲን kun ሲሊንደር ሂድ irratti kan inni hidhamu. ሲሊንደር ሂድ irratti kan hidhamu ta'ee innaanna'a. Yeroo naanna'u sana valvoota banuu fi cufuudhaan yeroo isaan qilleensa galchanii fi akkasuma qilleensi boba'aan gubate gara alaatti akka bahuu fi kan banuu cufuudhaaf kan nu gargaaru kaamshaftiidha jechuudha. Kanaaf ይሄ ማስወጫና ማስገባ ቫልቮች በመክፈትና ለማስገባት በመክፈትና በመዝጋት ያገለግላል ማለት ነው።
ያገለግላል። ይሄ አይታችሁ ከሆነ ቅርጹ የሆነ ዚግዛግ ነገር አለ። ስለዚህ በዚህ ነካ እያደረገ እየዞረ በመክፈት እና በመዝጋት ኮንትሮል ያደርግልናል ማለት ነው። ሌላ qaamolee injiin bilookii keessatti argaman ilaalla. Kan amma ammaatti ilaalle qaamolee hiid siliindarii irratti argamanidha. Amma garuu bilookii irratti injiin bilookii irratti kanneen hidhamanii yookiin keessa isaatti kanneen argaman ilaalla jechuudha. አሁን የምናየው ምንድን ነው? ሲሊንደር ብሎክ ውስጥ የሚገኙ ክፍሎች እናያለን ማለት ነው። አንደኛ ፒስተን ነው። ፒስተን ሲሉ ላይ እንደምታያቸው ጂ ፒስተን ናት። qaama boba'aa fi qilleensa siliindarii keessa seene ukkaamsee akka gubatuuf kan taasisuu fi dhiibbaa kana gara kollootti kan dabarsudha jechuudha. ይሄ ምንድነው? በማመቅ ያምቃል። አየርና ነዳጅ ከገባ በኋላ በኮምፕሬሽን ኮምፕሬስ ያደርጋል ወይ ደግሞ በኢመቃ አካሄድ ያምቃል። ካመቀ በኋላ ምን ይሆናል? እሳት ከተረጨበት በኋላ ቤንዚን ከሆነ እሳት ይረጭበታል። ከዛ በኋላ ኃይል ይፈጠራል። ኃይሉን ወደ ኮኔክቲንግ ሮድ ያሳልፋል ማለት ነው። ይሄ ኮኔክቲንግ ሮዱ ደግሞ ኃይሉን ወደ ኮሎ ወይ ደግሞ ክራንክ ሻፍት እንላለን፣ ወደ ክራንክ ሻፍት ያሳልፋል ማለት ነው። ስለዚህ ይሄ ሲሊንደር ውስጥ ነው የሚገኘው፣ ሲሊንደር ብሎክ ውስጥ ነው የሚገኘው። ስለዚህ ኮኔክቲንግ ሮድ ጫፉ ላይ ይታሰራል፣ ወደ ላይ እና ወደ ታች ይጫወታል ማለት ነው። ሪሲፕሮኬቲንግ ሞሽን እንላለን። ወደ ላይ እና ወደ ታች እየተጫወተ ነዳጅና አየር እንዲቃጠል የሚያደርግ ክፍል ፒስተን ብለን እንጠራለን ማለት ነው። ፒስተን ብለን እንጠራለን። ስለዚህ ፒስተን ላይ የሚታሰሩት ሁለት አይነት ቀለበቶች አሉ። ሁለት አይነት ቀለበቶች ይኖራሉ። አንደኛ ኮምፕሬሽን ሪንግ ዮኪን ሞ አማርቲ ኡካምሲቱ እንላለን። አማርቲን ኡካምሲቱ ዮኪን ሞ ኮምፕሬሽን ሪንግ ወይ የኢመቃ ቀለበት እንላለን። የኢመቃ ቀለበት የምንለው ምንድነው? ቂሌንሲ ፊ ቦባአን ገረ ሶቶኮፓቲ አከ ገዲ እንደበረፍ ኡካምሳ jechuudha. Qilleensi fi boba'aan wal makanii gubatu. Qarqara yookiin immoo kiliraansii pistanii sana gadi darbanii akka zayitii faana wal hin makne qilleensa nadaajii asii ol ittisaa jechuudha. Kanaaf ኮምፕሬሽን ሪንግ እንላለን። ይሄ ኮምፕሬሽን ሪንግ የምንለው ፋንክሽኑ ምንድነው? አየርና ነዳጅ ወደ ሶቶኮፓ እንዳይወርድ አንቆ ለመያዝ ያገለግላል። ስለዚህ ከላይ ፒስተኑ ላይ ይታሰራል። ቅድም አይታችሁ ከሆነ እዚህ ላይ አንደርስታንድ ማድረግ እንችላለን። ፒስተን ከላይ እዚህ አካባቢ ይታሰራል። ስለዚህ ኮምፕሬሽን ሪንጉ ከላይኛው መስመር እዚህ አካባቢ እንደዚህ ይታሰራል ማለት ነው። ስለዚህ ኮምፕሬሽን ሪንግ ወይ ደግሞ የኢመቃ ቀለበት የምንለው እዚህ ላይ ይታሰራል በላይኛው በኩል። እዚህ ሰርፌስ ላይ እዚህ ቦታ ላይ ምንድነው? አየርና ነዳጅ ተቀላቅሎ እሳት ወይ ደግሞ ሙቀት ኃይል ለመፍጠር እዚህ አካባቢ ይኖራሉ። ስለዚህ እነዚህ በጎን በፒስተን ጎን ወደ ታች እንዳይወርዱ በማድረግ ወደ ላይ ነዳጅና አየር የሚገድበው የኮምፕሬሽን ቀለበት ብለን እንጠራለን። ሁለተኛ ቀለበት በታችኛው መስመር ነው የሚቀመጠው። እንደዚህ አይታችሁ ከሆነ በታችኛው መስመር እንደዚህ የዘይት ቀለበት እንላለን። በታች ሲሆን የዘይት ቀለበት እንላለን። ዘይቱ ይሄ በዚህ ጎን ሲሊንደር ይኖራል። ይሄ ደግሞ ፒስተን ነው። ክሊራንስ አለ እዚህ መሃል። ዘይቱ እዚህ ሰርፌሱ ላይ ይቀባል። ስለዚህ ዘይት በዚህ ጎን ወደ ላይ አልፎ ከነዳጅ እና ከአየር ጋር እዚህ ቦታ ላይ እንዳይቀላቀል ወደ ታች ዘይት የሚገድብ። ስለዚህ ይሄ አየር ቀለበት
የኦይል ቀለበት ብለን እንጠራለን። የኦይል ቀለበት ዘይቱ ወደ ላይ እንዳያልፍ እዚህ ጋር በጎን መጥቶ እዚህ ጋር እንዳይቀላቀል ይገድባል ማለት ነው። ኦኬ ስለዚህ ሁለት ቀለበቶች አይደንቲፋይ አድርገን ማወቅ አለብን። የኮምፕሬሽን ወይ ደግሞ የመቃ ቀለበቶች ከ3 እስከ 4 ሊሆኑ ይችላሉ። የዘይት ቀለበቶች ደግሞ እስከ 2 ሊሆኑ ይችላሉ ማለት ነው ብዛቱ። ስለዚህ እነዚህን ሁለቱም ቀለበቶች ማወቅ ይኖርብናል ማለት ነው። ኦኬ የኦይል ሪንግ እና የኮምፕሬሽን ሪንግ ብለን እንጠራለን። ስለዚህ የኮምፕሬሽን ሪንግ ወይ ደግሞ የመቃ ቀለበት፣ ሁለተኛ የኦይል ሪንግ ወይ ደግሞ የዘይት ቀለበት ብለን እንጠራለን። ሶስተኛ ቤላ ነው። ቤላ ይሄ ቤላ ይባላል። ይሄ ቤላ ኃይል ከፒስተን ተቀብሎ ፒስተኑ ይታሰርበታል በዚህ ዳይሬክሽን። እዚህ ላይ እንደሚታያቸው ፒስተን እቺ ናት። ይሄ ቤላ በዚህ መልክ ፒስተን ላይ ይታሰራል። ከታሰረ በኋላ ይሄ ፒስተን ላይ የሚያርፈውን ኃይል ወስዶ ወደ ክራንክ ሸፍት ይወስዳል ማለት ነው። ክራንክ ሸፍቱ እዚህ ላይ እዚህ ቦታ ላይ ይታሰራል። ስለዚህ ይሄ ፒስተን ይሄ ቤላ ኢንጂን ውስጥ ይገኛል። ሲሊንደር ብሎክ ውስጥ የሚገኝ ክፍል ሆኖ ከፒስተን ኃይል ተቀብሎ ወደ ክራንክ ሸፍት ወይ ደግሞ ወደ ኮሎ የሚወስድ ፓርት ነው ማለት ነው። ስለዚህ ይሄ ወደ ላይ እና ወደ ታች የኃይል እንቅስቃሴውን ወደ ኮሎ ይወስዳል። ኮሎ ደግሞ ወደ ኪፕ ሮቴሽን ወይ ደግሞ ወደ ሮቴሽን ኃይሉን ወደ ሜካኒካሉ ይቀይራል ማለት ነው። ወደ ሜካኒካል ይቀይራል። ከናፍ ኮኔክቲንግ ሮድ ጀናን ከና ይሄ ኮኔክቲንግ ሮድ ይባላል። ኮኔክቲንግ ሮዲን ኩን ሁምና ፒስተን irraa fuudhee gara kollootti yookiin immoo gara ክራንክ ሻፍቲtti kan dabarsudha jechuudha. inni kuni የሞተር ወይ ደግሞ የመኪና አጥንት ተብሎ የሚጠራው ኮሎ ይባላል። ይሄ ወጣ ገባ ያለው ቅርጽ ኮሎ ብለን ነው ወይ ደግሞ ክራንክ ሻፍት ብለን እንጠራለን። ኮኔክቲንግ ሮድ እዚህ ላይ ይታሰራል። ስለዚህ ኮኔክቲንግ ሮድ ወደ ላይ እና ወደ ታች ሲጫወት ይሄ ወደ እንቅስቃሴ ኃይል ይቀይራል ማለት ነው። ስለዚህ ቃመ ሶቺ ፒስተኒ ገዲ ፊ ኦል ዴቢኡ yookiin gara naannawaatti yookiin immoo ወደ ሮተሪ ሞሽን የሚቀይር ፓርት ነው ማለት ነው። ይሄ ፒስተን ወደ ላይ እና ወደ ታች እንቅስቃሴ ወደ ኪፕ እንቅስቃሴ የሚቀይር ይሄ ኮሎ ወይ ደግሞ ክራንክ ሻፍት ብለን እንጠራለን ማለት ነው። ስለዚህ የሞተር ወይ ደግሞ የኢንጂን ወይ የመኪና ጀርባ አጥንት ብለን የምንጠራው ይሄን ነው ማለት ነው። ስለዚህ ቀጥለን የምናየው ሲሊንደር ይላል። ሲሊንደሪን ቃመ ፒስተኒ ኬሳ ኦሊፍ ገዲ ተባታ። ፒስተኒን ሲሊንደሪ ከነ ኬስ ኦሊፍ ገዲ ተባታ። ይሄ እዚህ ላይ እንደሚታያቸው ይሄ ሲሊንደር ጣሳ የሚመስል ፓርት ነው። ጣሳ ይመስላል። እዚህ ጋር ሲሊንደር ሂድ የሲሊንደር ብሎክ ውስጥ እንደዚህ ይሰካበታል። ወደ ውስጥ ሲሊንደር ብሎክ ውስጥ ይገባል። አሁን እዚህ ጋር እንደዚህ ያለ 3 አለ። እዚህ ላይ 4 ይሆናሉ እስከ 6 እስከ 8 ድረስ ይሆናሉ። ይሄ ሲሊንደሮች ፒስተኖቹ እዚህ ውስጥ ነው ወደ ላይ እና ወደ ታች የሚጫወቱ ማለት ነው። ስለዚህ ፒስተናችን ጋይድ አድርጎ በደንብ ስሙዝሊ ወደ ላይ እና ወደ ታች እንዲጫወቱ የሚያደርግልን ይሄ ሲሊንደር እንላለን ማለት ነው። ስለዚህ ሲሊንደር የፒስተን ወደ ላይ እና ወደ ታች መጫወቻ ቦታ ሆኖ አየርና ነዳጅ የሚቀጣጠልበት ቦታ ይሆናል ማለት ነው። ስለዚህ ጣሳ ይመስላል። ከላይም ከታችም ክፍት ነው። ስለዚህ ይህችን ሲሊንደር ብለን እንጠራለን። ሳይዛቸው ይለያያል። በየኢንጂኑ ይለያያል ማለት ነው። የምንጠቀመው ትንሽ ሲሊንደር ከሆነ ትንሽ ጣሳ ወይ ሲሊንደር አለ። የተለያዩ አይነት ናቸው ማለት ነው።
ሌላ ይሄ አሴምብል የተደረገው ፓርት ነው። እዚህ ጋር እንደሚታያቸው ምንድነው ይሄ ክራንክ ሻፍት ነው። እዚህ ጋር ዚግዛግ ወጣ ገባ ቅርጽ ያለው ከታች ያለው ይሄ ክራንክ ሻፍት ነው ወይ ደግሞ ኮሎ ብለን ነው የምንጠራው። ይሄ ኮሎ ላይ ምን ይታሰራል? እቺኛ ኮኔክቲንግ ሮድ ወይ ደግሞ ቅድም ቤላ ያልናት እዚህ ላይ ትታሰራለች። ቤላ ጫፉ ላይ ከላይ ምን ይታሰራል? ይሄ ፒስተን ይታሰራል። ፒስተኑ ላይ ምን አለ? ቀለበቶች እዚህ ላይ ይኖራሉ። ከዛ በኋላ ይሄ ቤልት ነው ወይ ደግሞ ይሄ እቺኛውን ቤልት ከክራንክ ሻፍት ፓወር ወይ ደግሞ ኃይል ተቀብለ ወደ ካም ሻፍት ያሳልፋል ማለት ነው። እቺኛ ካም ሻፍት ከላይ የተቀመጠች ካም ሻፍት ሁለቱም ካም ሻፍት ናቸው። እቺኛ ትዞራለች። ኃይል ከዚህ ከክራንክ ሻፍት በዚህ ቤልት አማካኝነት ካገኘ በኋላ ሮቴት ያደርጋል። ሮቴት ሲያደርግ እዚህ ቫልቮች አሉ። የማስገባና የማስወጫ ቫልቮች አሉ። በመክፈትና በመዝጋት ቫልቮቹ ስራቸውን እንዲሰሩ ያደርጋል ማለት ነው። ስለዚህ አራት ሲሊንደሮች አሉ። አሁን እዚህ ላይ አራት ሲሊንደር አሉ ማለት አራት ፒስተኖች ይኖራሉ ማለት ነው። ስለዚህ ይሄ አሴምብል የተደረገ ኢንጂን ውስጥ የሚሰራው ስራ ላይ ነው ናቸው ማለት ነው። ስለዚህ እነዚህ ፓርቶች ሲሊንደር ብሎክ ውስጥ የሚገኙ ፓርቶች ናቸው። ሲሊንደር በአይናችን ላይታዩልን ይችላሉ። ኢንጂን ከውጭ ስናይ እነዚህ ውስጥ ነው የሚገኙት። ስለዚህ እነዚህን ጥቅማቸውን ስራቸውን በደንብ ማወቅ ይገባናል ማለት ነው። ይሄን ካልን በኋላ ጀነራሊ ዛሬ ያየን ምንድነው የኢንጂን ክፍሎች ናቸው። ኢንጂን ክፍሎች መጀመሪያ ምን ብለናል? ሲሊንደር ሂድ ወይ ደግሞ ቴስታታ፣ ሁለተኛ ሲሊንደር ብሎክ፣ ሶስተኛ ሶቶኮፓ ብለን ያጠራን ሶስት ክፍሎች ናቸው። ስለዚህ መጀመሪያ ሲሊንደር ሂድ ላይ የሚገኙ ክፍሎች ቫልቮች ይኖራሉ። ካም ሻፍት ይገኝበታል። ሆዞች ጭስ መውጫ ምናምን ማኒፎልዶች ይገኙበታል። እሱም በላይኛው በኩል እንደ ኪዳን ሆኖ ጭስን አየርና ነዳጅ እንዲቃጠል በላይኛው በኩል የሚይዝ ሲሊንደር ሂድ ብለናል። ሲሊንደር ብሎክ ደግሞ መሀል ይገኛል። አየርና ነዳጅ ተቀጣጥሎ ኃይል እንዲፈጠር ቤት ውስጥ እንዲደረግ ይሆናል። ከታች ደግሞ ዘይት ስራ ሰርቶ እየተንጠባጠበ እንደገና ሲሞላም ሶቶኮፓ ውስጥ ተቀምጦ እንዲረጭባቸው ተደርጎ የተቀመጠ ዘይት ሶቶኮፓ ውስጥ ይቀመጣል ማለት ነው። ስለዚህ ዛሬ ያየን ይሄን ነው። ይሄን ቪዲዮ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድታግዙን፣ እንደገና ደግሞ የተለያዩ ቪዲዮዎች ትምህርት የሚሰጡ ቪዲዮዎች ከዚህ ዌብሳይት ማግኘት ስለምትችሉ እንድትከታተሉን አካን ሆርዶፍታን ኢሲኒን ጋፈዳ። akkasumallee ላይክ ሰብስክራይብ gochuudhaan viidiyoo biraa argachuu ni dandeessu. akkasuma namoota biroo biraanis ga'uu ni dandeessu. viidiyoo biraatiin hamma wal arginutti nagaatti turaan jedha. yeroo gaarii isiniif haa ta'u.